ታያው ስላረፈች ለምርመራ ወደ ምኒልክ ተላከ። ጠዋት ለልጆች ስደውል ነበረ። ያው በቃ አሁን ሬሳው እዚህ ነው የሚል ነበር ሀሳብ እንትን የነበረው። አሁን በቃ የምን ፎቅ ላይ ወደ ቤተሰብ ስለሚላክ ወደዛ እየሄድን ነው። የምን ፎቅ ነው? የምን ፎቅ ነው? አፓርታማ ነው የሚኖሩበት። እንዴት ሰው ከአፓርታማ ላይ ወድቆ ይሞታል ታዲያ? አይደለም አምስት ነው አሉ። ከአምስት ላይ ነው ውጤት አልመጣም። ታዲያ አምስተኛ ላይ ናቸው። ውጤት አልመጣም። የምርመራ የሬሳዋ ምርመራ በነገራችን ላይ ጂጂ ትላንትና ቪዲዮ ፖስት አርግታ ነበር እየደነሰች ማለት ነው። እና ምንም ነገር አይታወቅም። በጣም ነው ግን የሚገርመው አማ ኦፍ ደርቢቴሞ አይደል ነው ያ ብቻ አይደለም እኮ ዛሬ ልደቷ ነው። ሜካፕ ስትሰራ ፀጉሯን ስትሰራ ምናምን ነበር አሉ ትላንትና። እሱ ራሱ አብሯት ነበር አሉኝ። ትና የሰራችው ቪዲዮ ብታዩ እኮ በቃ ምንም እንደው እንደዚህ አፕሴት የሆነች ምናምንም አትመስልም። በቃ ኤክሳይትድ ነው የምትመስለው። የመጨረሻ ቪዲዮ ማለት ነው። የት አካባቢ ነበር የምትኖረው? ሀያት ነው የሚኖረው። ወደ ከባዱ መሄጃ አለ አይደል? ለቀጣፎ ወደዛ ነው የሚኖረው። ከማን ጋር ነው የምትኖረው? ከሱ ጋር ነው? አዎ አንድ ላይ። አዎ ከሱ ጋር ነው የምትኖረው። እሱ እህቱም አሁን እሱ ጋር ነች መሰለኝ። ሰሞኑን ነው እሱ እህትም አለች እኮ አሁን ይሄኮ ብቻውን ቀራረባለን በጣም አመድ የምቴም ነው ፕሌቲን ዱባ ሄዳለች። እህትዮ ሰንትራ አልታሰረችም ታዲያ? እህትዮ እኮ ጀሚላ እዛ አትኖርም መሰለኝ እኮ። ልክ ወጅንጅራተን ያው መብራዴን ተመለየሮ ምራሳ ከና ወጅንጅራተ ማንኛውም ይሄ ለመታሰር ሳይሆን ለምርመራ ሁሉም መጠየቅ አለበት እኮ ለምርመራ ለመጠየቅ ማለት ነው። ማናቸው መጠየቅ አለባቸው። ምክንያቱም ዝም የሚባል ነገር አይደለም። ልጅቷ ከዚህ በፊትም ኬዝ ስላላት በዚህም በዛም ማም ያላግባብ ዛም ሲል ስለነበረ ቀላል ነገር መሆን የለበትም። ብዙ ነገር አለ እኮ ግን አሁን መናገር ይከብዳል። ታውቂያለሽ አሁን መናገር ሳይሆን ምርመራው እንዲጣራ እናንተ ግፊት ማድረግ አለባችሁ። ሁልጊዜ ዝምታ አይሰራም። ሁልጊዜ ልጆች ይሞታሉ፣ ሌላው በሰላም ይኖራል። ኦሮሞ የሆነ ወንድ ይሞታል፣ ሴት ይሞታል፣ ዝም ይሞታል። ዝም ይሄ በጣም እየበዛ መጣ። ስለዚህ ይህ ሙከራ ነው። ነገ ደግሞ ምን እንደሚፈጠር አይታወቅም። እርስ በርስ በቃ ኦሮሞም ከሆነ ገዳዩ መውጣት አለበት። ያጫሉም ኦሮሞም ከሆነ መውጣት አለበት። እውነት ነው። ሁል ጊዜ ኦሮሞ ስለሆነ ብቻ የሚደበቅበት ሌላው ስለሆነ ምን በአጠቃላይ በቃ መውጣት አለበት። ማናቸውም በማንኛውም ምክንያት ተጣልቶ መሳአ ሰገሊቲ ባቴ ዴቢቴ ቱርቴ ጀዳ ማሊፍ ባቲ ሰዓቲ ሰገሊቲ አመረ ኮንሰን ይበር ማሊፍ አከሚቲ ባቲ ባካወል ይረፈዲዮ ከመነ ተቆዮ ጅራተን አከሚት ብራባቴ አከሚት ዴቢቴ መነ ጀሚላ ኮሰ ቆፈቱን ተይ ሙጨቲና መበርዝዴ ሼ ሰለብሬት ጎቹፍ ከን ቆጴፈቻ ከን ጅርቱ ኦፊሻ አከሚቲ ደርቢቴ ሳበርከሲን ጀዱ ከሌሰ ወጂን ቱረኒ ቤታ መታ ወጀተታ ቱርቴ ለዳቲ ኢሲቲ ነሞኒ ባይ ኖኖ ጀዳ ቱረን ቤታ